የማስቀምጥባቸው አላይ አስቀምጬም ነበረ አንድ ትእዛዝ ይህንን ከነዚህ ያለውን ሁሉንም ፍሬዎች መብላት ትችላላችሁ። ነገር ግን ራሱ ባለመታዘዙ ምክንያት እኔ ላልኩት ትብላ ብዬ ያዘዝኩትን ተላልፎ ሄደች ተማረ እና በራሱ መንገድ መሄድ መረጠ። ስለዚህ የኔ መንገድ አላዋጣኝ፣ እዚህ ራሴ ልሞክር ብሎ የራሱን መንገድ መሄድ መረጠ። ስለዚህ እናንተ ወታደሮች የምነግራችሁ ነገር ቢኖር ማንም ሰው በትክክለኛው መንገድ ካልመጣ ወደዚህ መንገድ መግባት አይችልም። አጥብቄ ነው የምነግራችሁ፣ መግባት አይችልም። ይመጣል ከንቱ እውቀት አለ ጀምር እውቀቱ ተባብሎ የሚመጣ ወደ መንግስት የሚገባው ግን በእውቀት አይደለም፣ በእውቀት መቃለል። ሌላውም ይመጣል ስመኛ ነኝ የሚል፣ ሌላውም ይመጣል እረፍቱን ፈልጌ ነው የሚል። እነዚህ ሰምታችሁ ጨረሳችሁ ብላችሁ ሳትሉ ደግሞ አሁንም ልባችሁ ለማራራት ብላ ለስለስ ባለ ድምፅ ትመጣለች። ሰላም ፈልጌ ትላለች። ችኛዋም ቢሆን በትክክለኛ መንገድ አይደለም የምትመጣው። ድምፃቸውን አለስልሶ ስላወሩ ወደ ትክክለኛ መንገድ መጡ ማለት አለ። ስለዚህ በትክክለኛ መንገድ የማይመጣ ማንም ሰው ወደ መንግስቴ መግባት አይችልም። ለማንም ሰው ራይ እንኳን ነገር እንዳታሽ፣ ማንም ሰው እንዳታሽ በጭራሽ። ያዘዝኋችሁ ጠብ ነግሬያቸው ወንበስ እያሉ ነው የሚያናግሩ። ይገርማችኋል፣ በዓለማችን ከ50% በታች ትንሽ ጥቂቱ ብቻ ነው በእኔ ያልታከመ። 25 ወይም ደግሞ 10% ብቻ ነው በእኔ እጅ ያልታከመ። 90%ቱ በእኔ እጅ የታከመ ነው፣ በእኔ እጅ የተፈወሰ ነው። በእኔ እጅ ተፈውሶ በዛ ምክንያት አንድ ዶክተር የሚከፈለው ከዛ እጥፍ የ3 ሰው እጥፍ ነበር የሚከፈለኝ። ግን እኔ ወደ ሀገር መጥቼ በመስራት በነፃ እያገለገልኩ ግን ምን ያደርጋል? ሰላም ለህይወቴ ነው፣ እረፍት ለህይወቴ የለም። ብር ጨመርልኝ ይችላል፣ ደሞዝ ጨመርልኝ ይችላል፣ ግን በወንድ ምንም ሰላም የለም። ለህይወቴ ሰላም የሚሰጠኝ አንድም ሰው አጣሁ። ይገርማችኋል፣ ሁሉም ታሞ ሲመጣ ነፃ እንደሆኑ መድኃኒት እሰጣችኋለሁ። ወደሚሰማኝ ስፍራ ይሻል፣ ወደዛ ብጓዝ ይሻል። ሰላም ደሞዜ ሰላም አይሰጠኝ፣ ሰርቼ እገባለሁ፣ ሰላም አይኖረኝ። ሰላም ወደሚሰማኝ ስፍራ ወደ መሩኝበት ስፍራ ይሄዳል። ይህ ማለት ነው ኢትዮጵያ ስፍራ ወዴት ነው? ሰላም ፈልጌ ሰላም አለ ተብዬ ነው የመጣሁት። ወንድሜ ምን ሆነህ ነው? በእኔ አልታከምክም አንተ? እውነት ነው። በአንተ እጅ፣ በአንተ ጥበብ፣ በአንተ እውቀት ብዙዎች ድነው ሊሆን ይችላል።
ነገር ግን ፈጽሞ ይሄ መንገድ ወደዚህ ቦታ ልትገባ አይመራም። ሂድ እባክህን ወንድሜ እባክህን። ብዙ ደሞዝ አለኝ፣ ብዙ ትርፍ አለኝ። ከዛ ላይ መስጠት ይችላል። እባክህ ተስክም ተመለስ። እባክህን እባክህን እኔ ኃጢአተኛ በደለኛ ነኝ። ብዙዎች ኃጢአተኛ ነሽ በደለኛ ነሽ ይሉኛል። አሁን በሚገባ ብዙ ኃጢአትን ብዙ በደል ሰርቻለሁ። አሁን ብዙ ኃጢአት ሰርቻለሁ። ግን ለሕይወቴ ቢሆን ሰላም አጣሁ። ግን ለሕይወቴ ቢሆን እረፍት አጣሁ። አሁን ሰላም ቢሆን እያልኩ ነው። ለሕይወቴ ቢሆን አንድ ቀን ቢሆን ሰላም አጣሁ። ለሕይወቴ እረፍት አጣሁ። ዋናው የእውቀት መሰረት የሆንኩ እነሱ ባዝ የሚለው ነገር አይመስላችሁ እየነገርኳችሁ። ዋናው ያላስተማርኩት በኔ አንተ ብቻ ስማን በቃ ይገባል። እውቀት ሳይወድ በግድ ነው እውቀት የሚገባው ታውቃላችሁ። በቃ የሆነ ነገር ይዘስ አረጋባይስ በቃ ቶሎ ነው በቃ ለራሴ የሚገርመኝ ታውቃላችሁ። ያላስተማርኩት ፕሮፌሰሮች ብትሉ ዶክተሮች ብትሉ እነዚህ በቃ እኔ ነኝ ያፈራል። ምክንያቱም ተምሯላ ከኔ ውስጥ ነው እውቀት እኔ አለው አበርቷ መምህር አለው። ታዲያ ያበዞ ሁሉንም አስተምራለሁ። እኔ ያልተማረ የለም ብያለሁ። ሁሉንም አስተምራለሁ። ምን ያደርጋለሁ? ሰላምን ፈለኩ አለው እና ይገባሉ እያስተማርኩኝ ሲጸናልኝ አንዱ አየልኝም ምንሽ ሮማዬ እንደዚህ ነው በቃ ብዬ ለማንም ያልተናገርኩት ለሱ ይቻላል። የሆነ ስፍራ ተወቀመ ወደዛ ሰላይን ለብዙ ዓመታት ነው ይሰራ ወደዛ ስፍራ ሲወቀመት ይኸው እንግዲህ ያ ስፍራ ሰላም ያለበት ስፍራ እረፍት ያለበት ሰላም የሚገኝበት ስፍራ እየሄድኩ ነው። ዋው አየሯስ እንዴት ነው የሚመቸው እናንተ! እቺና ቢባክ ይሆናችሁ ያስገቡኛል። ለነሱ አረግ እንዴ ምን ማለት ነው? እኔ እኮ መምህር ነኝ። በእኔ ተማርኩ። እኔ እኮ ነኝ ያስተማርኩ። እኔ ላይ ዘጋለ ማለት ነው። ሁሉ ዘጋለ ነበር። ምን ቢሆን ይቆጣልሽ ማለት ይችላል። ነገር ግን ይህ ስፍራ ይቆጣልን ገንዘብ ያለው የሚል ሰው ኢስላም ራብስ ባል ይልቀቅ አንተም አላወከኝም። ታስገባኝ ይሻላል። ሂጂ ታለ ሁከት የሰጠሁት ነው ከአሞሽ እሺ ታለ መከራ ስደት እነሱ ነገሮች ለመርሳት ብዬ ያልሰራሁት ስራ የለም። ያልደከምኩት ድክመት የለም። ሁሉ ነገር ሰራው። ሁሉ ነገር ለፋው። ግን ሰላም አጣሁ። ሁሉ ነገር ሰርቼ ያልሰራሁት ነገር በተቻለ ቢሆን አንድም ነገር የለም። ግን ችግር እንጂ መከራ እንጂ ጭንቀት በዓለም ዘንድ እውቅና ያለሽ ወገን የሚያገኝ የአፍሽ ቃል እንደ ፈጣሪ ቃል የምታመኝልሽ ሰው ሊሆን ይችላል። ነገር ግን ይህ መንገድ ፈጽሞ እዚህ ቦታ ላይ እንድትሆኚ አይፈቅድልሽም እና ሂጂ መንገዱን ፈልጊ። ይቅርታ
ቆይ የኔ እውቀት የኔ ገንዘብና ስልጣን እዚህ ካላስገባኝ ታዲያ ምን አይነት መንገድ ነው እዚህ ሊያስገባኝ የሚችለው? እባክህን ወንድሜ እባክህን። እኔ ብዙ ሀብት ቢኖረኝም ግን አንድም ቀን ለነፍሴ ሰላም ኖሯት አያውቅም። እባክህን ፍቀድልኝና እዚህ ቦታ ልግባ። እሺ መንገዱ ቤቱ ነው? ወዴት ነው? ጠቁመኝ። እሺ መንገዱ ፈልግ። ነው መንገዱ? እሺ እንዴት ነው ወደዚህ ስፍራ መግባት? የኔ እውቀት ከዚያ ያሳልፈኝ። በቃ ይሄ ነበር። ነፍሴ ለተራዘረትን ተመኛለች። ይሄ ገንዘብ አንቃጥያ እንኳን ቢሆን እንኳን ሊያሞቀኝ አልቻለም። ሰላም አጣሁ። አሁን ይቺ ስፍራ ናት። ይቺ ስፍራ ናት። ሰላም ያለበት፣ እረፍት ያለበት፣ ሐሴት የምናደርግበት ይቺ ስፍራ አታውቁኝም እንዴ? ይህ ማለት እኮ የዓለማችን ትልቁ ኃያል ሰው ነኝ። እኔን አታውቁም ማለት በጣም ዘበት ነው። እናንተ መካከል አንዶቻችሁን አብልቼ ወይ አንብሼ ሊሆን ይችላል። እኔን አታውቁኝም። አየህ አንተ ባለህ ገንዘብና ባለህ ሀብት ተመካይ፣ ነገር ግን ወደዚህ ስፍራ ልገባ አልችልም። ባለህ ሀብትና ባለህ ገንዘብ ወደዚህ ስፍራ ከቶ ፈጽሞ ልገባ አልችልም። ስለዚህ ሂድ፣ መንገዱን ፈልግ። እባካችሁ ወንድሞቼ ጆሮአችሁ ሰምታችሁ ማታውቁት፣ አይናችሁ ማያችሁ ማታውቁት ከወዲያችሁ ዝማሬ እስከ ሕይወታችሁ ፍጻሜ ቁጭ ብትሉ እንኳን ያበላችሁ የሚችል ገንዘብ እሰጣለሁ። ወደዚህ ቦታ አስገቡ። በኋላ እንዳይቆጫችሁ ብታስገቡኝ ይሻል ነበር። እድል እንደሆነ አመለጣችሁ። አሁን እነዚህ ግን በጣም ያስበላሉ። ቁመታቸው፣ ግዝበታቸው፣ ብርሃናቸው እጅግ የሚያስፈራ ነው። ነገር ግን ገንዘብ የትኛውን ቦታ ላይ ስልጣን አለው። ይህ ማለት ገንዘብ ስናገር የክንፋን ስም ይላል። ስለዚህ የኔ ገንዘብ አይሳብ የሌለ ወደ ያጠሙኝም እኔማ ካለኝ ሀብትና ዝና አንፃር ሰላምን ለማግኘት ስላልቻልኩ ወደዚህ ቦታ ሰላምን ለማግኘት መጥቻለሁ። ምንም ቢሆን ገንዘብ ያለኝ ብዙ መኪናዎች ያለኝ ባለጠጋና ባለስልጣን ይችላል። ነገር ግን እንዳንተ አይነት ዝነኛ ይህ ስፍራ የሚጋበዝ ስፍራ ነው። እባካችሁ ያልሞልናችሁን ገንዘብ ስታን ወስዱ። በቃ የኔ ገንዘብ ሞት እቺ ቦታ ሊያሻግሩኝ አልቻለም ማለት ነው እኮ። በቃ ይህ ቦታ ሊያሻግሩኝ አልቻለም ማለት ነው። በቃ ለዚህ ነው እንዲያሞገሱኝ። እቺ ብቻ ናት እንዴ? እስከዚህ ብቻ ነበር እኔ ቤት ነው። ስንቱ ሴት በእኔ ሰውነት ይማረካል። ግን ምን ያደርጋል? የኔ ደስታ ለሰከንድ ለሽርፍራፊ አይቆይም። አሁን ተደስቼ አሁን አዝናለሁ። ግን ምን ያደርጋል? የኔ ሰውነት ደስታ እንዲሰጠኝ አልቻለም። ግን በሰውነቴ ሰላም አለበት ተብሎ ወደ ተወራበት ይሄድ ነው። እናም እዛ ስደርስ በዚህ ሰውነቴ እገባለሁ።
እንዴ ገኘሁት። ስንቶች ያወሩለት ይሄ ቦታ አገኘሁት። ይኸው ደረስኩት። ይኸው ሰላም አለበት የተባለበት እረፍት አለበት የተባለበት እንዴ እናተም ነው ናት ምናት ነው ናት ነው አረ ለኔ የሚያግዘኝ ነገር የለም። ሰው እንደ አያችሁ በዚህ ሰውነቴ የማላገኘው ነገር የለም። አትፍሩ። እኔ ከገባሁ በኋላ አስገባችኋለሁ። ሁላችሁ አታስቡ። እንዴ ይሄ ሰውነቴን እንኳን አይታችሁ አታውቁኝም እንዴ? የአንተ ሰውነት፣ የአንተ ግዝበት፣ የአንተ አካለ ቁመና ፈጽሞ እዚህ ቦታ ላይ ያስገባሽ ፈጽሞ ይሄ ለአንተ የምትገባበት መንገድ አይደለም። ሂድ መንገዱ ፈልግ። ኧረ ምንድን ነው ቢያንስ ዝናዬን አውቃችሁ አታስቡብኝም እንዴ? የሰውነቴን ይህ አቋሜ ወደዚህ ቅዱስ ስፍራ ካላስገባኝ እና የትኛው ነው መንገዱ? የቱ ያስገባኝ? የሰውነቴ ካላስገባኝ የቱ የሚያስገባኝ? ወደዚህ ስፍራ መግባታችሁ ምክንያቱም እኛ ኃጢአተኞች በራሳችን ስራ መግባታችሁ ያለን ነገር እንግዲህ ታውቃለህ። ሁላችሁም ነግራችኋል መግባታችሁ። በቃ ተነሱ እንዴ መግባታችን በቃ ተነሱ። የሄዳችሁበት መንገድ የራሳችሁ መንገድ ነበር። ማንም በትክክለኛው መንገድ ሊመጣ የወደደ የለም። ሁሉም በራሱ እውቀት፣ ሁሉም በራሱ ሀብት በደረሰበት ችግር ያስገባኛል ብሎ አስቦ ነበር። ግን እሱ አይደለም ትክክለኛው መንገድ። ትክክለኛው መንገድ እሱ አይደለም። ምክንያቱም ሐኪም አለ። ብዙዎችን አድነህ ለራስህ ማድረሳችን፣ ብዙዎችን ለሥጋ ፈውስ ሰጥተሃቸው ነፍስ ግን ፈውስ እያሻት፣ ነፍስ ሰላም እያስፈለጋት፣ የራስህ ግን ሰላም ሳይኖር ለብዙዎች የሥጋ መፍትሄ ሰጥተሃቸው፣ አንደኛው ደግሞ እኔ ሀብት አለኝ ብለህ በሀብት ተመካ። ያንተ ሀብት ጊዜያዊ ነው። የምድሩ ሊገዛ ይችላል። የምድሩ ትክክለኛ መንገድ ሊሆን ይችላል። ወደ እኔ መንግሥት የሚያመጣ መንገድ ግን አለ። ወደ እኔ መንግሥት መግባት የምትችለው በገንዘብ ነው። ወደ እኔ መንግሥት መግባት የምትችለው በእውቀት መንገድ አይደለም። ወደ እኔ መንግሥት መግባት የምትችለው ባላችሁ ተክለ ሰውነት አለ። አሁን እኔ በቃሌ ስናገር ሰላምን እሰጣችኋለሁ፣ ሰላምንም እተውላችኋለሁ። እኔ የምሰጣችሁ ሰላም ዓለም እንደምሰጣችሁ ሰላም አይደለም ብዬ ነበር። እናንተ የአካባቢ ሰላም ያልኳችሁ መስሏችሁ ነበር። የሰፈር ሰላም ያልኳችሁ መሰላችሁ። አይደለም። ዓለም ልትሰጣችሁ የነፍሳችሁ ሰላም ማንም ሊሰጣችሁ አይችልም። የትኛው መንገድ ትክክለኛውን ረፍት ሊሰጣችሁ ትክክለኛው መንገድ
ወደ መንግስት የሚያስገባው ትክክለኛው መንገድ የምትፈልግበት ፈልጉም ወደዳችሁ ባይኖር ትክክለኛ መንገድ ግን አለ። ትክክለኛ መንገድ ግን አስቀምጬና ሰጥቻችሁ ነበረ። ማንም ግን እሱን ጉዳይ አልወደደም። መግቢያም አልበሰለው። ይልቁን እሱ የተናቀና የተጠላ ሰው ነበረ። አይናችሁትም ዘንድ እንድትወዱት ደም ግባት የሌለው ነበር። እናንተ በእኔ ዘንድ እንደተጠላ እንደተቸገረ ቆጠራችሁት። እሱ ግን ትክክለኛ መንገድ ነው። ያም መንገድ እንሆን ሻሉ ትክክለኛው መንገድ ሌላ የትኛው መንገድ ወደ መንግስት እንድትገቡ አያደርጋችሁ። የራስ እውቀት፣ የራስ ጥበብ፣ የራስ ዝና ያለ ክብር ሲመድር ቀሪ ነው። በምንም አይነት መንገድ መንግስት የመውረሳችን በዚህ ካልመጣ በልጄ ካልመጣችሁ በዚህኛው መንገድ ካልመጣችሁ በየትኛው መንገድ ብትሄዱ እኔ ጋር ልትቀርቧችሁ ስለናንተ በመስቀል በእንጨት ተንጠልጥሎ ተሰቅሎ ስለናንተ የኃጢአታችሁን ጽዋ ጠጥቶ እናንተ ግን እሱን ለመቀበል አልወደዳችሁትም። በዚህ መንገድ ብቻ ነው ወደ መንግስት መግባት የምትችሉት። በዚህ መንገድ ካልሆነ ከየትኛው መንገድ መግባታችሁ የወባ ፈሰሰላችሁ ደሙን እየነካችሁ በደሙ እያንጠባችሁ ደሙ ኃጢአት የሚያነጻ አለባችሁ። ችግር መግባት የምትችሉበት መንገድ በዚህ መንገድ ብቻ ነው። ወዲያም እንደዚህ አገኛኝ ምስራት ተው ይፈታችሁ። ኑ ተመለሱ በንስሐ እግዚአብሔር አንድ ጊዜ በመስቀል ላይ ተሰቅሎላችሁ ከፍሎ ከተከፈለላችሁ በመስቀል ላይ ከተሰራው ስራ ውጪ በየትኛው አይነት መንገድ እግዚአብሔር መንግስት መውረስም ሆነ መግባት አንችልም። እግዚአብሔር መንግስት ለመውረስ ተራራ ቦታ የሚጠበቅብን ሸለቆ ወረድ አይደለም። 40 ቀንና 40 ሌሊት መጾም
በኢየሱስ ክርስቶስ ማመን። ምናልባት በዚህ መካከል ኢየሱስ ክርስቶስን እንደ ግል አድርገህ ያልተቀበል ወንድሜ እህቴ እግዚአብሔር ይወድሻል። እግዚአብሔር ማንንም የሚጠላ አምላክ አለ። ኃጢአተኞችን የሚወድ እውነተኛ አምላክ ነይ ና ወደ ጉያ እግዚአብሔር ይወዳችሁ ተመለሱ።